ኤቲ ኤሌክትሪካል ኦፊሻል ነን። ቢሮ ይላል። እስኪ በእናትህ ዛሬ ደግሞ የሆነ ቲፕ ይዛል መሰለኝና አሳየን እስኪ። ምንድነው የምታሳየን? ማሳያቸው ብዙ ጊዜ ሰው ማምላት አይችልም። አንዴ ልጅ ይዛሉ፣ አንዴ ልጅ እያደረጋሉ እና አምላላቱን ነው ማሳያቸው። እንዴት አደርጋላቸው? በቀላሉ በትንሹ በደንብ ሳትይዙ የከበረው እንዲቃያለ ይዋፋል። አንዴ ተለጠፈ ነው የተለችውን ደግሞ ኦኬ። ስለዚህ የውስጡ እንዳትጎዳ ምናምን ነገር ማለት ነው። ያትላጥማየ ይህ ከተደረገች በኋላ ከዛ እናወጣታለን። እንዴት እንደምንፈታና ከሶስቱ የትኛው ይሄ እዚህ ጋር 2 ነው ያለው፣ እዚህ ጋር ደግሞ 3 ነው። ከሶስቱ የትኛው ላይ ነው የምናስረው የሚለው ነው ዋናው እንትኑ ማለት ነው። ስለዚህ መጀመሪያ እንፈታዋለን። በዚህ በኩል ነው የሚፈታው በቀላሉ ማለት ነው። ምን እናደርጋለን መሰለህ? 2ቱ ላይ ነው እቺ ያው እንዴት ላይ ከዳርና ከዳር ላይ ያሉት እንትን ላይ ነው የምናስረው ማለት ነው። በሁለቱም ጫፍ ላይ ያሉት በሁለቱም ጫፍ ላይ ያሉት መጀመሪያ ምን ማድረግ አለብን? ማጣጣት አለብን። እናደርጋለን ከዛ እንትን እንዳይነካ ሸብለግ እናደርግና ከዛ ይጥላ እናደርጋለን። ሁለቱ ትንሽ ጠበብ የሚሉበት እንትን አንግል አድርገን እንዲህ ማለት ነው። እቺኛው መስመር አለች፣ በሱ ልክ ወደ ታች እንመለስበታለን። ከዛም ብሎኖችን እናስራለን ማለት ነው። እሺ ቤተሰብ፣ እኔ በዚህ መንገድ ሰርቻለሁ። በሌላ መንገድ የምታውቁ ልጆች ካላቸው ኮመንት ላይ ያሳውቁኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ኤቲ ኤሌክትሪካል ኦፊሻል ነን።